እንደው ህይወት ካስተማረች ነገር አንድ ነገር ንገረኝ እየጠየቀኝ እንዳዳምጥ ምን አስተማረች አንዱን ብቻ ነገር ይላል። አንድ ጊዜ አንድ ዘመዴን ጠየቅኩት፣ ትልቅ ሰው ነው እና እስቲ ህይወት ካስተማረች ነገር አንድ ነገር ብቻ አስተምሪ ንገረኝ አልኩት። እንደዚህ አለ፣ ባለፈው ዘመኔ ስመለከት ችግር ውስጥ የገባሁባቸው ነገሮች ያጠፋኋቸው ነገሮችን ዞር ብዬ ስመለከት ችግር ውስጥ የገባሁት በማያገባኝ እየገባሁ ነው። በማይመለከተኝ ጉዳይ አስተያየት እየሰጠሁ ነው። ስለዚህ አንድ ነገር አስተምረኝ፣ አንድ ነገር ህይወት ያስተማረችህን ነገር ንገረኝ ካልከኝ የሚያገባህን ነገር ከማያገባህ ነገር ላይ፣ የሚመለከትህን ነገር ከማይመለከትህ ነገር ላይ በሚያገባህ ውስጥ ግባ፣ በማያገባህ ውስጥ አትግባ። በሚመለከትህ ጉዳይ ላይ አስተያየት ስጥ፣ በማይመለከትህ ጉዳይ ላይ አስተያየት አትስጥ። ተቀበልኩት፣ ኖርኩበት። አሁን አንድ ቃለ መጠይቅ ሲመጣ በዚህ ጉዳይ ላይ ምን ልናገር ይገባል ወይ እላለሁ። ነገሩን ባውቀው እውቀቱ ቢኖረኝም ግን በዚህ ጉዳይ ላይ ልናገር ይገባል እየጠይቃለሁ። ትክክል ነው በዚህ ጉዳይ ላይ ብናገር በዚህ ውስጥ ነገር ውስጥ መግባት አለብኝ መግባት የሌለብኝ እየጠይቃለሁ። ቅዱሱ መጽሐፍ ምን ይላል? አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል። በሰው ነገር የሚገባ በሰው ነገር በማያገባው የሚገባ ውሻን በጅራቱ እንደመያዝ ነው። ሌላ ቦታ ላይ ደግሞ በጣም ይገርማቸው ተሰሎንቄ መጽሐፍ ላይ ማይንድ ዩር ኦን ቢዝነስ ይላል መጽሐፍ ቅዱስ። ማይንድ ዩር ኦን ቢዝነስ፣ የራሳችሁን ጉዳይ እንድትጠነቀቁ ይላል። እና ይሄንን ተማርኩኝ ከሱ። ላይፍ ሌሰንስ የህይወት ትምህርቶች ድንቅ ናቸው። እኔ አሁን የህይወት ካስተማረችኝ አንድ ነገር ላካፍላችሁ። ከህይወት ከተማርኩት በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ደግሞዋል፣ በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ምን ማለት እንደሆነ አስረዳቸዋለሁ። ግን ብቸኝነት ስጦታ ነው ብዬ የማመን ሰው ነው። the gift of loneliness ብዬ አምናለሁ። አማርኛችን በአማርኛ ብቸኝነት የሚለው በእንግሊዝኛ 3 እኩያዎች አሉት፣ የተለያየ ሀሳብ ያላቸው። ሎንሊነስ አንድ ነው፣ ሶሊቲዩድ 2 ነው፣ አንሎንለስ 3 ነው። ሎንሊነስ፣ ሶሊቲዩድ እና አንሎንለስ የተለያዩ ናቸው። ሎንሊነስ የብቸኝነት ስሜት ነው። ጓደኞቻችሁ መካከል መሆናችሁ ሊሰማችሁ ይችላል። ብዙ ሰው ከቧችሁ የብቸኝነት ስሜት ይሰማቸዋል። ትዳር ውስጥ ሆናችሁ የብቸኝነት ስሜት ይሰማቸዋል። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። የግድ ሰው የለም ማለት አይደለም። ሰው እያለ በጣም ብቸኝነት ይሰማቸዋል። ጓደኛ ሊኖር ይችላል፣ ግን ብቸኝነት ይሰማቸዋል። በብዙ ሰዎች መካከል መሆናቸው በዩናይትድ ኪንግደም ጥናት ሲስጠና 60% እንግሊዛውያን የብቸኝነት ስሜት ያጠቃቸዋል፣ ሎንሊነስ ያጠቃቸዋል። ከአሜሪካኖቹ 46% ብቸኝነት ያጠቃቸዋል። አንዳንድ ጊዜ በጣም ፌመስ ናቸው፣ ዝነኛ ናቸው፣ ሰው ከቧቸው ነው የሚውሉት የምትሏቸው ሰዎች በምድር ላይ የመጨረሻ ብቸኛ ሰዎች ናቸው። በምድር ላይ በጣም ሀብታም ናቸው፣ ሚሊዮነርስ ናቸው የምትሏቸው ሰዎች፣ ሰው ከቧቸው ይኖራል የምትሏቸው ሰዎች የመጨረሻ ብቸኛ ሰዎች ናቸው። ሎንሊነስ ያጠቃቸዋል። ትልቅ ስልጣን ያላቸው ሰዎች በጣም ብቸኛ ሆኖ ታገኟቸዋላችሁ። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። ግን ይሄ ስሜት ክሮኒክ ከሆነ ክሮኒክ ሎንሊነስ ከሆነ የተለያዩ ህመሞች ያጋልጣል። የመከላከያ አቅምን ይቀንሳል፣ ቶሎ ያስረጃል። እንደዛ ይሄ ሎንሊነስ። ሁለተኛው እኛ ብቸኝነት የምንለው ዮኒ ነው አይደለም? ነዘውዴ ታንክ ፎር ካም እና ሁለተኛው ብቸኝነትን የሚተካ ቃል ደግሞ ሶሊቲዩድ ነው። ሶሊቲዩድ አውቀን ፈልገን ዞር ልበል ብለን ብቻችንን ምን ሆነው ነው። ለጸሎት፣ ለንባብ፣ ለመጻፍ ብቻችንን እንሆናለን።
ምሁራን ብቻቸውን ጊዜ ወስደው፣ ትላልቅ ፊሎሶፈርስ ብቻቸው ጊዜ ወስደው፣ ትላልቅ መንፈሳዊ ሰዎች ብቻቸው ጊዜ ወስዳሉ። ሆን ብለው ታላላቅ ሀሳቦች የሚወጡት በሶሊቲዩድ ውስጥ ነው። በብቸኝነት ጊዜ ስትወስዱ፣ ሆን ብላችሁ ለይታችሁ ጊዜ ስትወስዱ፣ የዛ ጊዜ ትላልቅ ሀሳቦች ይወጣሉ። እኛ እንደመታደል ሆኖ እንዳለመታደል ሳይሆን እንደመታደል ሆኖ የሃይማኖት መሪዎቻችን ሶሊቲዩድ የሚወዱ ሰዎች ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የእስልምና ጉዳዮች ጠቅላይ ፕሬዚደንት ብቻቸው ይፈልጋል። እኔ ይህ ፐብሊክ ዲፕሎማሲ የሚባለው ውስጥ አለሁበትና የተለያየ ፕሮግራም ሲዘጋጅ ግብዣ፣ ግርግር ይመጡላችሁ ተለምነው የግድ ሬስፖንሲቢሊቲያቸው ከሆነ እሳቸው የሚፈልጉት ምንድን ነው? ብቻቸው። ብዙ ቅዱስ አቡነ ማትያስ ፓትርያርኩ የኦርቶዶክስ አይመጡላችሁም። በግድ ካልሆነ አይመጡም። ለምን? የሚፈልጉት ብቻቸውን በእግዚአብሔር ፊት መሆን ነው። ብዙ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳስ ካቶሊኩ አይመጡላችሁም። የግድ ሆኖባቸው ብቻቸውን ሶሊቲዩድ ይወዳሉ። አዲክቲቭ ነው ራሱ ሶሊቲዩድ። ብቻቸውን ጊዜ መውሰድ አዲክቲቭ ነው። ከወንጌላዊ አንዴ በግሌ በጣም ወደውና የማከብረው ፓስተር ዳንኤል መኮንን የሚባለው አሉ። ብቻቸውን ጊዜ ወስዱ። ይሄ ሶሊቲዩድ ወደንና ፈቅደን ከመጋቢ አዲስ ጋር ባለፈው ሐዋሳ የዛሬ ዓመት አካባቢ ይመስለኛል ተጋበዝንና እሳቸው መድረክ ላይ ሲናገሩ ያውቁበታል። እኔ አንደበተ ወርቅ ነው የምላቸው፣ ክርስቶስ አፈወርቅ ነው የምላቸው። እስቲ ያጨብጭቡላቸው አንድ ጊዜ። እና ንግግር ካረጉ በኋላ ወደ ሆቴል ስንገባ ሰው ሊያወራቸው ይፈልጋል። እንዲህ ቁጭ ብለው እንደው ንግግር መድረክ ላይ እንደሚያስቡት ቁጭ ብለው የሚያጫውቱ መስሏቸዋል። እሳቸው ቀጥ ብለው ወደ ሩማቸው ይገባል። ጉዳይ የሚሉና ወደ ሩማቸው ይገባል። ለምን? ሶሊቲዩድ ይፈልጋል። በጣም አስፈላጊ ነው ሶሊቲዩድ። የመጨረሻው ሶስተኛው ደግሞ ሎንሊነስ አለን፣ ሶሊቲዩድ አለን። ሶስተኛ አንሎንለስ ነው። አንሎንለስ ላይፍ ስታይል ነው። ብቻህን ጓደኞች የሉህም፣ ብዙ ጓደኞች የሉህም፣ ወይም ጓደኞች የሉህም። ምርጫ ነው፣ ግን አይከፋል። ደስ ይላል። ብቻህን ብቻ ነው። ኮምፕሊት ለብቻ ነው። ደበረኛት ኢንጆይ ታደርገዋል። ኮምፕሊትነስ ይሰማል። ፍቅረኛ ልትኖር ትችላለች፣ ሚስት ልትኖር ትችላለች፣ እሱ ሌላ ነው። ይሄኛው ግን ብቻህን ሆነ ያለ ብዙ ጓደኞች ፉልፊልድ ሆነ ኮምፕሊት ሆነ ደስተኛ ሆነ መኖር አንሎንለስ ነው። ለሶስቱ መፍትሄ ይወጣላቸው። አሁን ለሎንሊነስ እኔ ሎንሊነስ ስሜት የለኝም፣ የብቸኝነት ስሜት የለኝም። ለምን መሰላችሁ? አክሜዋለሁ። እንዴት አከምኩት? ራሴን የሁሉ ሰው ጓደኛ አርጌ ሰጠው። ሊስትሮ ጫማ ሲጠርግ አዋራዋለሁ፣ ሊስትሮን አነጋግረዋለሁ። እንዴት ነው ስራ? እንዴት ነው? በቃ ስንት ስራ? አንተማ በቃ ቶሎ ሀብታም ነው አይደል እለዋለሁ። ጓደኛዬ አሁን ጓደኛ እንዲመጣ አልፈልግም። እኔ ለሊስትሮ ጓደኛ ሆንኩት። ግሮሰሪ ገባና ከፍዬ ለወጣ ሲል እንዴት ነው ሰሞኑ ስራ በዛባቸው አይደል? በዚህ ጋር ደግሞ ንፋስ ይገባል ያስቸግራቸዋል እላታለሁ። ካሸሯል ጓደኛ አድርጌ ራሴን ሰጠኋት። መንገድ ላይ ቆሜ መኪና ሳሳልፍ ወይ ሲያሳልፈኝ አመሰግናለሁ ማይ ፍሬንድ ታንክ ዩ እላለሁ። ጓደኛ አድርጌ ራሴን ለሁሉም ጓደኛ አድርጌ ሰጠሁ። ፍሬንድሊነስ ያስፈልጋል ማለት ይሄ የብቸኝነት ስሜቱን ያጠፋላቸዋል። የብቸኝነት ስሜት ይሄ ሎንሊነስ ፊሊንግ ካላቸው እናንተ ተነሱና ራሳቸውን ለሌሎች ጓደኛ አድርጋችሁ ስጡ። ሁሉን ሊስትሩን ያካሽዋል እንደ ጓደኛችሁ ፍሬንድሊ ሆናችሁ እንደ ጓደኛ ትሪት አድርጉ። ሶሊቲዩድ ደግሞ ፈቅደን የምናደርገው ከሆነ የግድ ያስፈልጋል። በቀን የተወሰነች ደቂቃ፣ በሳምንት የሆነ ጊዜ ለዩና ጊዜ ሰጥታችሁ ለብቻችሁ በጣም ያስፈልጋል። ለማሰብ፣ ሜዲቴት ለማድረግ፣ ለማንበብ፣ ለመጸለይ ጊዜ ውሰዱ። በጣም አስፈላጊ ነው። ኮንተምፕሌሽን የሚሉት ጸሎት አይነት አላቸው ካቶሊኮችና በጣም ነው የምወደው።
ደግሞ ብቸኝነታችሁ ጊዜያዊ ሊሆን ይችላል ወይም ዘለቄታዊ ሊሆን ይችላል። እኔ ቅድም ብቸኛ ነኝ ስላችሁ እንዲህ ማለት ነው። ወዳጄ ዛሬ ለምን ምሳ አንበላም? ጠዋት ደውሎ የት ነህ ዛሬ ምሳ ለምን አብረን አንበላም የሚለኝ ሰው አንድም ሰው ቢለኝም እደነግጣለሁ። ዶክተር ቦሌ አካባቢ ከሆንክ ለምን ቡና አንጠጣም? ለምን እዚህ አካባቢ ከሆንክ ከአዲስ አትመጣም እና ቡና አንጠጣም የሚለኝ ሰው አንድም ሰው። በአንተ ቢሮ በኩል እኮ እያለፍን ነው እና እንደው ገባ ብለን እስቲ ትንሽ እንጫወት የሚለኝ ሰው የለም። አንድም ሰው የለም። ተስማምቶኛል። ዛሬ እኮ ማንቸስተር ይጫወታል፣ እዛች ቤት እንገናኝና ትንሽ ቢራ ምናምን እያልን ኳሳችንን እንያ የሚለኝ ሰው አንድም ሰው ባለመኖር ግን ወዳጆች አሉ። በፕሮግራም በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። ግን የሁሉ ጓደኛ ነው። ያ ደግሞ ለልጆቼ ጊዜ የሚሰጥ ጊዜ ሰጠን። እግዚአብሔር ይመስገን። ጊዜያዊ ብቸኝነት ጊዜ ላይ ያላችሁ ወንድሞቼና እህቶቼ ይህንን ጊዜ ተጠቀሙበት፣ ማክሲማይዝ አድርገው። ነገ ሚስት ስታገባ፣ ልጆች ስትወልድ ይህን ጊዜ አታገኙ። አትመረርበት፣ አንብብበት፣ ተማርበት፣ ስራበት። ባለቤቱ ውጭ ሄዳ ከሆነ አንተ እዚህ ከሆንክ ይህችን ጊዜ ተጠቀምበት። ኢፌክቲቭሊ አንብብበት፣ ስራበት፣ አሰላስልበት፣ ጸልይበት። ውጭም ካለ እንደዛው እዚህ ቤተሰብ እንዲመጡ እየጠበቅ ከሆነ አሁን ስራበት፣ አንብብበት፣ ጊዜውን ተጠቀምበት፣ ማክሲማይዝ አድርጉት። በነገራችን ላይ ትዳር ኮምፕሊት አያደርጋችሁ በፍጹም። ራስህን ኮምፕሊት አድርገህ ሙሉ አድርገህ ወደ ትዳር ውስጥ ግባ። ትዳር ውስጥ ገባ ኮምፕሊት ሆናለሁ ብለሽ አታስቢ። ይልቁን አሁን ራስሽን ኮምፕሊት አድርጊውና ወደ ትዳር ውስጥ ግቢ። በእኔ እምነት ሰውን ኮምፕሊት የሚያደርገው እግዚአብሔር ብቻ ነው። ሙሉ የሚያደርገው ራሳችሁን ኮምፕሊት አድርጉ፣ አንጹት፣ ኢኩዊፕ አድርጉት። ስለዚህ ብቸኝነት ስጦታ ነው፣ እርግማን አይደለም። ከተጠቀምንበት ሎንሊነስን ራሳችንን ለብዙዎች ጓደኛ አድርገን ከሰጠን፣ በሶሊቲዩድ ከተጠቀምንበት፣ አሎንለስን ደግሞ ጊዜያዊ የሚሆን ዘለቄታዊ ኢፌክቲቭሊ ከተጠቀምንበት እርግማን መሆኑ ቀይረን በረከት ልናደርገው እንችላለን። ይሄኛውን ፓርት 5 ደቂቃ ደግሞ እናገርና ጨርሳለን። ሰው ብቻ ሳይሆን ለካ ሀገርን ብቸኛ ይሆናል። ሀገርን ብቸኛ ይሆናል። ሀገራችን ኢትዮጵያ ብቸኛ የሆነችበት ጊዜ አሁን መሪ ባይተዋር ይሆናል። ሀገር ብቸኛ ትሆናለች፣ ብቻዋን ትቀራለች። የኛ ኢትዮጵያ ብቻዋን ሆናለች። ግብፅ ወዳጆች በስተውላታል። በጣም ብዙ ወዳጆች ተትረፈርፎላታል። ሽር ጉድ ትላለች፣ ሽር ብትን ትላለች። ወዳጅ በዛላት። ሱዳን ጓደኛ በዛላት፣ ወዳጆች በስተውላታል። ብሉልኝ ጠጡልኝ እያለች ነው። ጓደኞች ወዳጆች በስተውላታል። ሳውት ሱዳን በአቅሟ ማንን ልደግፍ እስቲ ላስብበት ብላ ቆማ እያሰበች ነው። ወዳጅ በስቶላት። የጅቡቲን ተውት። ፈረንሳይ ትፈልጋታለች፣ አሜሪካ ትፈልጋታለች፣ ቻይና ትፈልጋታለች። በህትኗን ወደቧን ፈልገው በጣም ይፈልጓታል። እና በቃ ወዳጅ በስቶላታል። ስልክ ማንሳት ትታለች። ጅቡቲ ስልክ አታነሳ ብትደውሉላት። ኬንያ ወዳጆቿ ብዙ ናቸው። ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ፣ ሳውት ሱዳን ሆነው ፌዴሬሽን ሊሆኑ አንድ ሀገር ሊሆኑ እየተመካከሩ ነው ያሉት። ስለዚህ ወዳጆቿ ብዙ ናቸው። አሜሪካ ስልክ ትደውልላታለች፣ ፕሬዚደንቱ ይደውልላታል ለኬንያ። ሀገሬ ኢትዮጵያ ብቸኛ ሆነች። ፊታቸውን አዞሩባት። የአውሮፓ ህብረት ፊቱን አዞረባት። አሜሪካ ፊቷን አዞረችባት። ካናዳ አሜሪካንን ነው የምትከተለው፣ ችግር የለባትም። አረቦቹ ፊቷን አዞሩባት።
አንድ ጓደኛዋ ዩናይትድ አረብ ኤሚሬትስ አለች። እሷን ፊቷን እንድታዞር ይነዘንዟታል። ጣል ጣል አረጓት፣ ፊት ነሷት። ኢትዮጵያን ፊት ነሷት። ብቻዋን ሆነች። መሪዎቹን ባይተዋል። ግን ይሄ ለበጎ ነው። ለበጎ ነው። እርግጠኛ ሆኜ እነግራቸዋለሁ። ለበጎ ነው። አንደኛ ወደ ውስጥ እንድንመለከት ያስገድደናል። ወደ ውጭ ሳይሆን ወደ ውስጥ መመልከት አለብን። ግድ ነው። አብሮነትን ማስጠበቅ በአሁኑ ሰዓት ግድ ነው። አንድነትን ማስጠበቅ ግድ ነው። እያንዳንዳችንን ይመለከታል። አይመለከተኝም ማለት አንቺ በጣም የሚገርመው እኮ ሱዳን ቤንሻንጉል እስከነ ነፍሷ 40 ኪሎ ሜትር ምናምን እኮ በወረራ እስከነ ነፍሷ ወስዳለች። መሬቱን፣ ህዝቡን፣ ግድቡን ማለት ነው። ንቀውናል፣ ደፍረውናል። ብታምኑ ባታምኑ በቁማችን ሞተናል ያሉት ኮሎኔል መንግስቱ እንዲህ አይነት ነገር ገጥሟቸው ነበር።